እስቲ ይሄን ሰው ንግግሩን አድምጠነው እንመለስ። ሶፊ አንድ ነገር ማለት ከምሬ የምነግርህ ያ ንገረኝ። ኤግዚስት አታደርግም። እንዴት የለውም? በፍጹም የለም። እና ከማን ጋር እያወራህ ነው አንተ? እኔ ከሌለው እያወራሁ አይደል? እሺ ቀጥል። ይሄ ማውራትም እኮ አይደለም የራሱ ኦኬ። አሃ እንዴ እሺ ምንድን ናቸው እነሱ? አባትና እናት የሚለውን ፊደል አጥፋው፣ አባት የሚለውን ፊደል አጥፋው። ከዛ ምንድን ናቸው እኮ ምንድን ናቸው ነገር ምንም አይደሉም። ሴትና ወንድ በፍጹም አይደሉም። ስለዚህ አንድ ነገር ልበልህ። ሴት ለምሳሌ አርግዛ ትወልዳለች፣ ወንድ አርግዞ ይወልዳል። ማርገዝ የሚባል እውቀት ነው አንተ ጋር። አሁን እንዴት አላረገዘችም? መውለድም አይችልም። ሰው ተወልዶም አያውቅም፣ ተረግዞም አያውቅም። ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት አታረግዝም። ንግግሩን መቼም ስታደምጡት ይህ ሰው አእምሮ ላይ ችግር አለበት ብላችሁ መደምደማችሁ አይቀርም። በእርግጥም የሚያስብል ነገር ነው። ይህ እምነት በመሰረቱ አሁን አዲስ የተጠነሰሰ እምነት አይደለም። ሱፈስጣኢያህ የተባሉ ቀደምት ፈላስፋዎች ሲያራምዱት የነበረ እጅግ በጣም አስቂኝ የሆነ እምነት ነበረ። ይህ እምነት የተመሰረተው እንግዲህ የነገሮችን እውነታ ማስተባበል ላይ ነው። አንተም የለህም፣ እኔም የለሁም፣ ዛፉም የለም፣ ሰማዩም ምድሩም የለም፣ እንቅስቃሴውም ሁሉም ነገር የለም። ልክ በመናማችን በህልማችን በምናባችን እንደምንስለው አይነት ነገር እንጂ ሐቂቃ ወይም እውነታ የለውም ነው የሚሉት። ሱብሃንአላህ። ለነዚህ ሰዎች ዑለማዎች የተለያዩ መልሶች ሰጥተዋቸዋል። ለምሳሌ ከፊል ዑለማዎች ለእንደዚህ አይነት ሰዎች የመጀመሪያ የምንጠይቃቸው ጥያቄ አንተ አሁን እያራመድከው ያለው እየተናገርከው ያለው ንግግር ሐቂቃ ወይም እውነታ ነው ወይስ አይደለም ብለን ጠይቀዋለን። አዎ እውነታ ነው ሐቂቃ ነው ካለ እምነቱን አፈረሰ። ምክንያቱም ነገሮች በአጠቃላይ ንግግርም እምነትም እውነታ የለውም የሚል አካሄድ ስላለው ማለት ነው። አይ የምናገረውም ሐቂቃ ወይም እውነታ የለውም ካለ ደግሞ ያ ማለት እውነታ የሌለው ንግግር ነው ብሎ የራሱን አባባል በራሱ አፈረሰው ማለት ነው። ሁለተኛ ከፊል ዑለማዎች ምናሉ ከነዚህ ሰዎች ጋር እንዲህ አይነት ክርክር ውስጥ ራሱ መግባት አይጠበቅብንም አሉ። የምናደርገው አንዴ እንመተዋለን ወይም ደግሞ ገንዘብ ካለው ገንዘብን እንወስድበትና አሉ። እንዴት ትመታኛለህ ካለ አይ እኔ እኮ የሌለውን ነገር ነው የተማታሁት፣ በአንተ አካሄድ መሰረት አንተ የለሁም ብለሃልና እንለዋለን። ገንዘቡንም ለምን ወሰድክብን ካለ አይ እኔ እውነታ የሌለውን ሐቂቃ የሌለውን ነገር ነው የወሰድኩት እንለዋለን። አይ አሳምመኸኛል ካለ የስቃይ ስም